ጊዜና ቦታ ትርጉም በሚያጡበት ከሰው አእምሮ በላይ በሆነ ሰማያዊ ዓለም ውስጥ የእግዚአብሔር ዙፋን አለ። በዚህ ዙፋን ዙሪያ ደግሞ እጅግ አስደናቂና ኃያላን የሆኑ ፍጡራን ይገኛሉ። እነርሱም ሱራፌልና ኪሩቤል ናቸው። እስኪ ዛሬ በቅዱሳን ቲዩብ የእነዚህን አስገራሚ ታሪኮች አብረን እንመልከት። መጀመሪያ የምናገኘው ሱራፌል ነው። ስማቸው ከዕብራይስጥ የመጣ ሲሆን ትርጉሙም የሚነዱ ወይንም እንደ እሳት የሚቃጠሉ ማለት ነው። ነገር ግን የሚነዱት በቁጣ እሳት ሳይሆን ለእግዚአብሔር ባላቸው ጥልቅ ፍቅርና አምልኮ ነው። ነቢዩ ኢሳይያስ እንዳለው ሱራፌል 6 ክንፎች አሉት። በሁለት ክንፎቻቸው የእግዚአብሔርን ክብር መቋቋም ስለማይችሉ ፊታቸውን ይሸፍናሉ። በሁለቱ ደግሞ እግሮቻቸውን በትህትና ይሸፍናሉ። በቀሩት 2 ክንፎች እየበረሩ ዙፋኑን ይዞራሉ። አምልኮ እረፍት የላቸውም፣ ድካም የለባቸውም። አንዱ ለአንዱ እየተቀባበሉ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድሩን ሁሉ በክብር ተሞላች እያሉ ይጮኻሉ። ድምፃቸው መሠዊያውን እስኪያናወጥ ድረስ ኃያል ነው። ሱራፌል አምላኪዎች ብቻ አይደሉም፣ አጽናኞችም ናቸው። ኢሳይያስ በኃጢአቱ ተሸማቆ ጠፋው ባለ ጊዜ አንድ ሱራፌል የእሳት ፍም ይዞ በመምጣት ከንፈሩ እንዳሰሰው ኃጢአት ተሰረየልህ አለው። ይህም ሱራፌል እኛን ከኃጢአት የሚያነጻ የእግዚአብሔርን ቅድስና እንደሚያሳዩ ያስረዳል። ቀጥለን ደግሞ ወደ ኪሩቤል እንሂድ። ኪሩቤል እንደ እግዚአብሔር ጠባቂዎች ልናያቸው እንችላለን። ዋና ሥራቸው የእግዚአብሔርን ቅዱስ ስፍራና ዙፋኑን መጠበቅ ነው። ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ የምናገኘው በኤደን ገነት ነው። አዳምና ሔዋን ከገነት ሲባረሩ ወደ ሕይወት ዛፍ ማንም እንዳይመለስ በሁሉም አቅጣጫ የሚገለባበት የእሳት ሰይፍ ይዘው ኤደንን የጠበቁ እነዚህ ኪሩቤል ናቸው። ይህም ቅጣት ሳይሆን የሰው ልጅ በኃጢአት አካል ለዘላለም እንዳይኖር ለመከላከል ነው። ኪሩቤል አስፈሪና ግሩም ናቸው። ነቢዩ ሕዝቅኤል በራእይ እንዳያቸው 4 ፊት አላቸው። የሰው፣ የአንበሳ፣ የላምና የንስር ፊት። መላ አካላቸው በዓይን የተሞላ ነው። የእግዚአብሔርን ዙፋን የሚሸከሙትም እነርሱ ናቸው። በሙሴ ዘመን እንኳን በቃል ኪዳኑ ታቦት ላይ ከወርቅ ተሰርተው እንዲቀመጡ የታዘዙት እነዚህ ኪሩቤል ናቸው። እግዚአብሔር ሙሴን የሚያነጋግረው በሁለቱ ኪሩቤል መካከል ሆኖ ነበር። አንድ ልብ የሚነካ ታሪክ ግን አለ። መጽሐፍ ቅዱስ እንደሚጠቁመው ሰይጣን ራሱ ከመውደቁ በፊት እጅግ ውብና የተከበረ ኪሩብ ነበር። ነገር ግን በውበቱ ታበየ፣ በእግዚአብሔር ላይ አመፀ። ስለዚህ ከክብሩ ተዋረደ። በአጭሩ ሱራፌል በእግዚአብሔር ዙፋን ላይ በፍቅር እየተቃጠሉ የሚያመልኩ ሲሆኑ፣ ኪሩቤል ደግሞ የእግዚአብሔርን ቅድስና የሚጠብቁ ዙፋኑን የሚሸከሙ ኃያላን ናቸው። ሁለቱ የሚያሳዩን ነገር ቢኖር የምናመልከው አምላክ ምን ያህል ቅዱስና አስፈሪና ክቡር መሆኑን ነው። ውድ የቅዱሳን ቲዩብ ተከታታዮች፣ በዛሬው ፕሮግራማችን ስለ ሱራፌልና ስለ ኪሩቤል ከመጽሐፍ ቅዱስ ያለውን እውነታ በዚህ መልኩ አቀረብንላችሁ። እንደዚህ አይነት ተመሳሳይ ታሪኮች ለማግኘት ቻናላችን ሰብስክራይብ ያድርጉ። አገልግሎቱን ለመደገፍ ላይክ ያድርጉ። ይህ ፕሮግራም ለወዳጅ ዘመዶች በማጋራት ሼር ያደርጉ። ይህ ቅዱሳን ቲዩብ ነው።